ሰላም እንዴት ናችሁ? ዲዲያ ታምራት እባላለሁ። በመጀመሪያ እድሉን ሰጠኝ እግዚአብሔርን አመሰግናለሁ። አሁን ማቀርብላችሁ መዝሙር 136 ነው። ምስጋና በቅብብሎሽ መዝሙር። እግዚአብሔርን አመስግኑ ቸር ነውና፣ ምሕረቱ ለዘላለም ነውና። የአማልክትን አምላክ አመስግኑ፣ ምሕረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ፣ ምሕረቱ ለዘላለም ነውና። እርሱ ብቻውን ታላላቅ ታምራትን የሚያደርግ፣ ምሕረቱ ለዘላለም ነውና። ሰማያትን በብልሃት የሰራ፣ ምሕረቱ ለዘላለም ነውና። ምድርን በውሃ ላይ የዘረጋ፣ ምሕረቱ ለዘላለም ነውና። ታላላቅ ብርሃናትን የሰራ፣ ምሕረቱ ለዘላለም ነውና። ፀሐይ በቀን እንዲሰለጥን ያደረገ፣ ምሕረቱ ለዘላለም ነውና። ጨረቃና ከዋክብት በሌሊት እንዲሰለጥኑ ያደረገ፣ ምሕረቱ ለዘላለም ነውና። የግብፅን በኩር የመታ፣ ምሕረቱ ለዘላለም ነውና። እስራኤልን ከመካከላቸው ያወጣ፣ ምሕረቱ ለዘላለም ነውና። በኃያል እጅና በተዘረጋች ክንድ ይህን ያደረገ፣ ምሕረቱ ለዘላለም ነውና። የኤርትራን ባህር ለሁለት የከፈለ፣ ምሕረቱ ለዘላለም ነውና። እስራኤልን በመካከሉ ያሳለፈ፣ ምሕረቱ ለዘላለም ነውና። ፈርዖንንና ሰራዊቱን በኤርትራ ባህር ያሰጠመ፣ ምሕረቱ ለዘላለም ነውና። ሕዝቡን በምድረ በዳ የመራ፣ ምሕረቱ ለዘላለም ነውና። ታላላቅ ነገስታትን የመታ፣ ምሕረቱ ለዘላለም ነውና። ኃያላን ነገስታትን የገደለ፣ ምሕረቱ ለዘላለም ነውና። የአሞራውያንን ንጉሥ ሴዎንን የገደለ፣ ምሕረቱ ለዘላለም ነውና። የባሳንን ንጉሥ ዐግን የገደለ፣ ምሕረቱ ለዘላለም ነውና። ምድራቸውን ርስት አድርጎ የሰጠ፣ ምሕረቱ ለዘላለም ነውና። ለባሪያው ለእስራኤል ርስት አድርጎ የሰጠ፣ ምሕረቱ ለዘላለም ነውና። በውርደታችን ጊዜ ያሰበን፣ ምሕረቱ ለዘላለም ነውና። ከጠላቶቻችን እጅ ያዳነን፣ ምሕረቱ ለዘላለም ነውና። ለፍጡሩ ሁሉ ምግብን የሚሰጥ፣ ምሕረቱ ለዘላለም ነውና። የሰማይን አምላክ አመስግኑ። ምሕረቱ ለዘላለም ነውና። ሻሎም